ሰላም እንዴት ናችሁ? እንግዲህ የዚህ ሳምንት የመጀመሪያ ቪዲዮ ነው የሚሆነው ማለት ነው። ይሄ ቪዲዮ ዛሬ ስለ USD JPY ላይ እንዴት 3% ጌን እንዳገኘሁኝ እና ትሬዱን ለምን እንደገባሁት እንዴት እንደገባሁት ምናይ ይሆናል ማለት ነው። ከሱም በተጨማሪ ደግሞ እንትን ላይ USD ካርድ ላይ እንዴት ይሄንን ትሬድ እዚህ ጋር እንደከሰርኩኝ የምናይ ይሆናል ማለት ነው። ሶ ሁለቱን ትሬድ ሪቪው እናደርጋለን ማለት ነው። ስለዚህ መጀመሪያው ምንድነው USD ካርድ ነበር መጀመሪያ ላይ ገባው። ሶ የUSD JPY ያው ሁልጊዜም ከጥሩ መነሳት ጥሩ ነውና ከUSD JPY እንጀምር ማለት ነው። ስለዚህ USD JPY ላይ በዚህ ትሬድ እንደምታዩት 1 to 3 ነበረ ሪስክ ሪዋርድ ሬሽዮ የነበረው። ዴን ይሄን እንዴት ነው የገባሁት? እንደ ሁልጊዜም መጀመሪያ ላይ አይደንቲፋይ የምናደርገው የማርኬቱን ትሬንድ ነው። ሶ ትሬንዱን በምናይበት ሰዓት እዚህ ጋር ዊክሊ ቤሪሽ ነው፣ ዴይሊ ቤሪሽ ነው፣ ኤንድ 4 አወርም ቤሪሽ ነበረ ማለት ነው በሰዓቱ። ሶ ዊክሊ ኔትወርክ ትንሽ ዛሬ አስቸጋሪ ስለሆነች ነው። ከመንዝሊ ነው ሁልጊዜ የምንጀምረው፣ ምክንያቱም መንዝሊ ምን እያደረገ ነው መንዝሊ ታይም ፍሬም ላይ የሚለውን ነው እንጂ የምናሰምረው ነገር አይኖርም ማለት ነው። ሶ እንዲናጥፈውና መንዝሊ ቤሪሽ ነው አይደል? መንዝሊ ሃየር ሃይ ሰርቷል፣ ዜን ሃየር ሎ ሰራ፣ ዜን ሃየር ሃይ ሰራና ብሬክ አደረገው ይሄንን ሃየር ሎ። ስለዚህ ወደ ቤሪሽ ነው ተቀይሯል። ስለዚህ ፕራይስ በዚህና በዚህ መሀል እስካለ ድረስ ፕራይሱ ቤሪሽ ነው እንላለን። ግን ላስት መንዝ የተዘጋው ምንድነው ከዚህ በታች ነው። ያ ማለት ይሄኛው አዲሱ ሎወር ሃያችን ነው፣ ይሄ ደግሞ አዲሱ ሎወር ሎ ነው ማለት ነው። ዜን ይሄ ፕራይስ ምንድነው ሪትሬስ ያደረገ ነበር። ሰው የገባው እዚህ አካባቢ ነው ማለት ነው። ሪትሬስ አደረገ። ሪትሬስ ያደርግ እዚህ ጋር ሰፖርት ለዚህኛው ሬዚስታንስ የሆነ ሌቭል ነበረ ነው። ስለዚህ ሎወር ሃይ ለመስራት ሪትሬስመንት ላይ ነበረ ነው የሚያሳየን እዚህ ማለት ነው። ዜን ወደ ዊክሊ ወርደን ምናልባት የሚሰመር ካገኘን እና በዛው ትሬንዱን ነው እንትን የምንለው ማለት ነው። ስለዚህ እዚህ ጋር ምንድነው ፕራይስ ያደረገው ሎወር ሃይ ሎወር ሎ ከሰራ በኋላ ፕራይስ ሪትሬስ አደረገ። በዊኩ ደግሞ ይሄንን ቴስት አደረገ፣ ወይም ደግሞ አይሲ ትሬደሮች ምናምን ላይ ፌር ቫልዩ ጋፕ የሚሏት ነገር አለ። ሶ ይሄ ፌር ቫልዩ ጋፕ የሚባለውን ነገር እኔ ባልጠቀመው ማለት ነው። ሶ ይሄን ፌር ቫልዩ ጋፕ ቴስት አድርጎ ወረደ አይነት ነገር ይላሉ እነሱ። እኔ ግን እዚህ ጋር ያለችውን ሰፖርት ኤሪያ ሬዚስታንስ አደረገው ማለት ነው። ከዛም በኋላ ሎወር ሃይ ሰርቶ ይሄንን ኤሪያ ተሽ ካደረገ በኋላ ወረደ ማለት ነው። ይሄን በዚህኛው ሳምንት ስለዚህ ዊክሊ ምን ሆነ ማለት ነው ቤሪሽ ነው ማለት ነው። ዊክሊ ቤሪሽ ነው፣ ግን ዴይሊ ላይ እንወጣለን። ዴይሊ ወርደን ደግሞ የሚሰመሩትን መስመሮች ምናምን ነው የምናሰማምረው ማለት ነው። ስለዚህ ሁልጊዜም የምናሰምረው መስመር ወይም ኤሪያ ኦፍ ኢንተረስታችን አትሊስት 3 ጊዜ መመታት አለበት እና በዊክ ሳይሆን ቦዲ ነው ተሽ የሚያደርገው የምንፈልገው ማለት ነው። ስለዚህ ይሄ አሁን ያሰመርኩት ኤሪያ ኦፍ ኢንተረስት ላይክ እዚህ ጋር 1 2 3 ጊዜ ወደዚህ ተጠግተን ካገኘን በጣም ኔትወርክ አስቸጋሪ ነው። ለምን እንደሆነ አላውቅም። 3 4 5 6 ጊዜ ተነክቷል ማለት ነው። ሶ ፕራይሱ ጊዜም ከመጣ በኋላ ቴስት ያደርጋል። እዚህኛው ጋር 7ኛ ጊዜ ተነክቷል። ኤክስቴንድ ማድረግ ስላልፈለኩ ኢንተረስት ሶ ፕራይስ ምንድነው ከላይ ወደ ላይ ብሬክ ካደረገ ባይ ነው። ብሬክ አድርጎ ቴስት ያደርግ። እዚህ ጋር ደግሞ እንደምናየው ከታች ሲሆን ሴል ነው፣ ከላይ ሲሆን ባይ ነው። አሁን ፕራይስ ያለው ከታች ነው ማለት ነው። ሶ ፕራይስ እንዲህ ያደረገና ይሄንን ምንድነው ፕሪቪየስ ሃየር ሎ ብሬክ አድርገውታል። ስለዚህ ወደ ቤሪሽ ቀይረውታል። ሶ ይሄኛው ሎወር ሃይ ነው። ሎወር ሎ ግን እስካሁን ድረስ አልሰራም፣ ምክንያቱም ሪትሬስ አድርጎ ሎወር ሃይን ስላልፈጠረ ማለት ነው። ሶ ማርኬቱ ቤሪሽ ነበረ። ስለዚህ ዊክሊያችን ቤሪሽ ነው፣ ዴይሊ ቤሪሽ ነው፣ 4 አወርም ቤሪሽ ነው። ኤሪያ ኦፍ ኢንተረስታችንን እናስመረናል። ከዛ በኋላ ፕሮፊት ታርጌት የነበረው ምንድነው ይሄን የመጀመሪያው ሰፖርት እና ሬዚስታንስ ላይ ባለን እዚህ ጋር የምታያችሁ ከሆነ ላስመርላችሁና እዚህ ጋር አያችሁት፣ እዚህ ጋር ሰፖርት ኤሪያ ነው፣ እዚህ ጋር ሬዚስታንስ ነው። ሶ መቶ ፕራይስ ሰፖርት ያደርጋል ብዬ ነው ስፔስ ያደረኩትና ፕሮፊት ታርጌት የነበረው እዚህ ጋር ነበረ ማለት ነው። ዜን ወደ 4 አወር
ወደ ሎወር ታይም ፍሬሞች ማለትም ወደ 1 hour 30-50 ሚኒት ላይ ወርጄ ትሬንዱ ተመሳሳይ ላይ መሆኑን እና ሎወር ሃይ ላይ መሆኑን ቢሪሽ ስለሆነ ሎወር ሃይ ላይ ፈልጌ ይገባል ማለት ነው። ትሬዱ ሰው ምንድነው የተፈጠረው እዚህ ጋር 4 hour ላይ ላይክ እቺኛ ቢሪሽ ኢንገልፊንግ ጠዋት ላይ ተመሰረተች። ጠዋት ማለት ወደ 10 ሰዓት አካባቢ ማለት ነው። 10 ሰዓት ላይ ይሄ የ10 ሰዓት ነው። ከ10 ሰዓት እስከ 2 ሰዓት የሚቆየው ካንድል ነው። ጠዋት ከ10 ሰዓት እስከ 2 ሰዓት የሚቆየው ካንድል ነው። ይሄኛውን ቢሪሽ ኢንገልፊንግ ሰራ። ነገር ግን እዚህ ጋር አልገባሁም ማለት ነው። ምክንያቱም ያልገባሁበት ምክንያት ምንድነው? አክቹሊ 1 hourም 2 hourም 30-50 ሚኒትም ቢሪሽ ነበረ በሰዓቱ። ነገር ግን ያልገባሁት ምንድነው? ትክክለኛው ሴሽን ላይ አልነበረም የነበረው ማርኬቱ ማለት ነው። ማርኬቱ በዚህ ሰዓት የነበረው ኤዥያ ሴሽን ላይ ነው። እኔ ደግሞ ትሬድ ማድረገው ከለንደን እስከ ኒውዮርክ መጨረሻ ድረስ ነው ማለት ነው። እዚህኛው ካንድል ላይ አልገባሁም። ምን አደረኩኝ? ወደ 1 hour ወረድኩኝና 1 hour ምን እያደረገ ነው ወይም ፕራይስ ምን ላይ ነው ያለው 1 hour እና ወይም 30 ሚኒት ሪትሬስ አድርጎ ሎወር ሃይ የመስራት ፕሮባቢሊቲ አላቸው ወይም ነበር ሳይ የነበረው። ዴን እዚህ አካባቢ ነበር የተዘጋው። ዴን ፕራይስ ምንድነው? ቀጥታ ባውንስ አድርጎ ወርታች ወረደ ማለት ነው። ወደታች በሚወርድበት ሰዓት 30 ሚኒት ላይ ክሮስ የተደረገ ኤኤምኤ ነበረ። ኤኤምኤው ክሮስ ተደርጎ ነበረ ቢሪሽ ኢንገልፊንግ 4 hour ላይ የተፈጠረው ማለት ነው። እዚህ ጋር እንደምታዩት ይሄኛው ኤኤምኤ ክሮስ ተደረገ። ከዚህ በፊት በሌላም ቪዲዮ ደግሞ እንደነገርኳችሁ after every AMA crossover there will be retracement ይኖረናል ማለት ነው፣ ቴስት ለማድረግ ኤኤምኤያችን። ስለዚህ እዚህ ጋር ኤኤምኤ ክሮስ ተደረገች። እዚህ ጋር ክሮስ በሚደረግበት ሰዓት ይሄኛው ሰፖርት ይሆናል ይብላለን። እሱን ብሬክ አድርገናል። ከዛ ፕራይስ ምንድነው ያደረገው? ወደታች ከወረደ በኋላ ቢሪሽ ነበረ፣ ግን ወደ ላይ ሲወጣ ወደ ቡሊሽነት ተቀየረ ማለት ነው። ማርኬቱ ምን ሆነ? 30 ሚኒት ላይ ቡሊሽ ሆነ ማለት ነው። 1 hour ላይም እንደዛው ሪትሬስ በሚያደርግ ሰዓት ኤኤምኤውን እና ኤሪያ ኦፍ ኢንተረስታችን ወይም ደግሞ ሎወር የሚሰራበትን ኤሪያ ቴስት ለማድረግ ወይም የሚመለስበት ሰዓት ማርኬታችን ምን ነበር? ቡሊሽ ነበረ። ምክንያቱም ዲስ ኢዝ ሎወር ሎ ዴን ሎወር ሃይ ዴን ሎወር ሎ ሆነ ብሬክ አደረገውና ወጣ። ግን በዚህ ሰዓት ዲቴይል ነው ማየው ነገርዮችን እና እዚህ ጋር የሚታያችሁ ከሆነ ቀይ ካንድል ስቲክ እዚህ ጋር አለን ማለት ነው። ስለዚህ እኔ ሁሉንም እንደዚህ መሀል ላይ የምናገኛቸውን ቀይ ካንድል ስቲኮች እቆጥራቸዋለሁ እንደ ሎወር ሃይ እንደ ሃየር ሃይ ምናምን። ምክንያቱም ያን የማደርግበት ምክንያት ምንድነው? ሎወር ታይም ፍሬም ላይ ስትወርዱ እንትኖች ናቸው በስርዓት ወርታች ወደ ጎን ወርታች ወርደው ከዛ በኋላ የወጡ ምናምን ነገር ካንድሎች ናቸው። የማልቆጥርበት ምንም ምክንያት የለኝም ማለት ነው። እዚህ ጋር እንደምታዩት ያቺኛዋ ካንድል ይቺ ነች መሀል ላይ ዶጂ አይደለም እንዴ? ዶጂው ካንድል ስቲክ እንደዚህ ሎወር ሃይ ዴን ሎወር ሃየር ሃይ ዴን ሃየር ሎ የሰራበት ፖይንት ነው ማለት ነው። ከዛ በኋላ ምንድነው የጠበቁት? እዚህ ጋር ኤኤምኤውን እና ኤሪያ ኦፍ ኢንተረስቱን ሪጀክት እንዲያደርግልኝ ነው። ዴን እዚህ ጋር መጀመሪያ ኤኤምኤውን ኤሪያ ኦፍ ኢንተረስቱንም ሪጀክት አደረገ ማለት ነው፣ አርጎ ወረደ። ግን እዚህ ጋር አልገባውም። ይሄን በሚያሳይ ሰዓት ምንድነው 1 hour ላይ ቢሪሽ ኢንገልፊንግ ሰርቶ ነበር። ኔትወርኪን እንግዲህ ይቅርታ በጣም ማነው ማይንድ አታርጉት። ዛሬ በጣም አስቸግሮኛል። ኔትወርክ ምን እንደሆነ አላውቅም። ይገርማችሁ አዲሱ እንትን ነው ራሱ ዋይፋይ ነው ራሱ 5G ነው ምናምን ነገር ብለው የሚሸጡት ዋይፋይ ነው ራሱ። ግን ለምን እዚህ ያስቸገረኝ እንደሆነ አላውቅም። እስከዛሬ ድረስ እንደዛ ነበር ነው። ዛሬ ቴሌዎቹ የዩናይትድ ጨዋታ ላይ ወጥተው በዛ አይነት ኔትወርክ ያስቸግራሉ። ከስራ ገበታቸው ላይ ስለተነሱ ምናልባት እንደዛ ሊሆን ይችላል። እዛ ላይ ያ ሁለቱ ቀዩ ካንድል ስቲክ ማለት ይችኛዋ አንዷ ቢሪሽ ኢንገልፊንግ ካንድል ስቲክ ማለት ነች። ይሄ ቢሪሽ ኢንገልፊንግ ካንድል ስቲክ ምን አደረገ? እዚህ ጋር ያለችዋን ሬድ ካንድል ነች ያልኳቸዋን ይችኛዋን ካንድል ማለት ነው። ይችኛዋን ካንድል ብሬክ አደረጋት። ያ ማለት ወደ ቢሪሽነት ቀየረው ማለት ነው ማርኬቱን። ግን ምንድን ነበር ስጠብቅ የነበረው? ሪትሬስመንት ነበር እየጠበቅኩ የነበረው። ምክንያቱም ያንን ስጠብቅ የነበረበት ምክንያት ምንድን ነው?
ያንን ስጠብቅ የነበረበት ምክንያት ምንድነው? 30 ሚኒት ላይ ምንም አይነት ሪጀክሽን አላየሁም ነበር። ማለት ሁልጊዜም እኔ ትሬዶችን ለመጓዝ አትሊስት ቤሪሽ ኢንገልፊንግ ማየት አለብኝ። ነገር ግን እዚህ ጋር ምንም አይነት ቤሪሽ ኢንገልፊንግ አላየሁም ማለት ነው። 1 አወር ላይ ቤሪሽ ኢንገልፊንግ አለ፣ ግን 30 ሚኒት ላይ የለም። በዛ ላይ ኤኤምዩ ክሮስ ተደርጓል። ከኤኤምዩ ክሮስ ኦቨር በኋላ ደግሞ ሁልጊዜ ምን ይኖረናል? ሪትሬስመንት ይኖረናል እያልኳለሁ። ሶ ሪትሬስ አደረገ ፕራይስ ዴን ይችኛዋን ቤሪሽ ኢንገልፊንግ ሰጠኝ ማለት ነው። ግን ስቲል ምን ትጠብቅ ነበረ? ከዚችኛዋ ቤሪሽ ኢንገልፊንግ በኋላ 1 አወር ላይ ቤሪሽ ኢንገልፊንግ ይሰራል ወይስ አይሰራም ብዬ ጠበቅኩ ነበረ። ዴን ፕራይስ ቤሪሽ ኢንገልፊንጉን ሰራ ማለት ነው 1 አወር ላይ። ከዛም በኋላ ምን አደረኩኝ? አሁን አዲሱ ይሄ ሎር ሃያችን ነው። ይሄ ሎር ሶ ዊካችን እዚህ ነው። ከዊኩ ትንሽ እያለፋ አድርጌ ስቶፕ ሎሴን አደረኩኝና ታርጌት አደረኩኝ 1 2 3 ማለት ነው። ኢንትሪን እዚች ጋር አድርጌ ምክንያቱም ያን ያደረኩበት ምንድነው አሁን ማየት ያለባችሁ ኪ ፖይንት ምንድነው? 4 አወር ላይ ሪጀክሽን ካንድልስቲካችሁን ካገኛችሁ በኋላ 1 አወር ላይ 30 ሚኒት 50 ሚኒት ላይ አንደኛ ትሬንዱ ከሃየር ታይም ፍሬም ትሬንዱ ጋር ተመሳሳይ መሆኑን ማየት አለባችሁ። ሁለተኛ ደግሞ እየገባችሁ ያላችሁት 1 አወር ላይ ኦር 30 ሚኒት ላይ ሊሆን ይችላል የምትገቡት። እየገባችሁ ያላችሁት ሴል ለማለት ከሆነ ሎወር ሃይ ላይ ነው እየገቡ ያሉት፣ ኦር ደግሞ ባይ ለማለት ከሆነ ሃየር ሎው ላይ ነው እየገቡ ያሉት የሚለውን ነገር በደንብ ቼክ ማድረግ አለባችሁ። ምክንያቱም ሴል ስንል ሁልጊዜ ሎወር ሃይ ላይ ነው እንጂ መግባት ያለብን ሎወር ሎው ላይ የምንገባ ከሆነ ሎወር ሃይ ለመስራት ሪትሬስ ስለሚያደርግ ኢዘር ድሮዳውን ውስጥ ልንገባ እንችላለን፣ ኦር ደግሞ ስቶፕ ሎሳችን ሊነካ ይችላል ማለት ነው። ስለዚህ እንደዚህ አይነት ኪ ፖይንቶችን ማስታወሳችሁን አትርሱ። ሌላው ዩኤስዲ ካርድ ነው። ዩኤስዲ ካርድ ላይ የከሰርኩበት ምክንያት ምንድነው? አንደኛው ነገር I didn't enter on the right session ማለት ነው። የገባሁት ምን ላይ ነው? ኤዥያ ላይ ነው። ሙቭ እንኳን ያደርጋል ብለን እንዳናስብ አትሊስት ዩኤስዲ ጄፒዋይ ኦር ኤዩዲ ጄፒዋይ ኦር ጄፒዋይ ያለባቸውን ፔሮች እንኳን ገብቼ ቢሆን ኖሮ አትሊስት ኤዥያ ከጄፒዋይ ጋር የተያያዘ ነገር ነው ብዬ አስብ ነበር። ግን እኔ የገባሁት ምንድነው ጄፒዋይ የሌለባቸው ምናምን ናቸው። ዩኤስዲ ካርድ ነው። ሙቭ ሊያደርግ የሚችለው በለንደን እና በኒውዮርክ ነው። ሞር ደግሞ እንደ ኒውዮርክ ሴሽን ነው በጣም ሙቭ ሊያደርግ የሚችለው። ከዛ ውጭ ደግሞ ምንድነው ያጠፋው ጥፋት? ይሄኛውን ፕራይስ እችኛዋን ብሬክ ካደረገ በኋላ ይሄንን ፖይንት ሪትሬስ አደረገ ኤሚያ ቴስት ለማድረግ፣ ግን ምንም አይነት ኮንፊርሜሽን አልሰጠኝም። ምንም አይነት ቡሊሽ ኢንገልፊንግ አልሰጠኝም ማለት ነው። ቀጥታ ነበረ እኔ የ30 ሚኒቱን ጠብቄ 30 ሚኒት ላይ ቡሊሽ ኢንገልፊንግ ሰጥቶኝ ነበረ። ሶ ማነው ቡሊሽ ኢንገልፊንግ ሰጥቶኝ ነበረ እና እሱን አይቼ ነው ይላችሁ ይሄኛውን ቡሊሽ ኢንገልፊንግ አይቼ ነው ቀጥታ የገባሁት። ግን ራይት ሴሽን አይደለም 15 ሚኒት 1 አወር ላይ ምንም አይነት ሪጀክሽን የለኝም። 1 አወር ላይ ደግሞ ግዴታ ጊዜ በሬሩ 1 አወር ላይ ግዴታ ሪጀክሽን ማየት አለብኝ። ምናልባት ከ1 አወር ሪጀክሽን በኋላ ሪትሬስ ካደረገ 30 ደቂቃ ላይ ምናምን ልገባ እችላለሁኝ እንጂ ወይ 15 ላይ ልገባ እችላለሁኝ እንጂ በጭራሽ 1 አወር ላይ ሳላይ ልገባ አልችልም። ግን እዚህ ጋር ምንድነው ሁለት ዶጂ ካንድሎች ተሰርቷል። ሁለት እነዚህ ዶጂ ካንድሎች አሉ። ኦር እንደ ሀመር መቁጠር ትችላላችሁ የኛውን። ነገር ግን እኔ በእነዚህ ካንድልስቲኮች አልነበረም የምገባው፣ ግን ገባሁ ዴን ካሰርኩ ማለት ነው። ስለዚህ በዚህ ምንድነው ፉሊሽ ሚስቴክ ነው ራሱ ቀላል፣ በጣም ቀላል ስህተት፣ የማይጠበቅ ስህተት ነው ከኔ የሰራሁት። ሶ በዩኤስዲ ካርድ 1% ከስሬ ነበረ። ዴን በዩኤስዲ ጄፒዋይ 3% ጌን አደረኩኝና 2% ኢንፕሮፊት ነው አሁን ያለሁት ማለት ነው። ሶ ዲስ ዊክ ሁለት ትሬዶች ነበር የወሰድኩት፣ ዩኤስዲ ጄፒዋይ እና ዩኤስዲ ካርድ። አንዱን ሉዝ አድርጌያለሁ፣ አንደኛው ደግሞ ዊን አድርጌያለሁ። ግን ስቲል ፕሮፊታብል ነኝ። 50-50 ቢሆን ዊን ሬቴ ማለት ነው ራሱ። ምክንያቱም እየከሰርኩ ያለሁት ትንሽ ብር ነው፣ እያገኘሁ ደግሞ ያለሁት ብዙ ብር ነው። ስለዚህ ሪስክ ማኔጅመንት ወሳኝነቱን በዚህ ላይ መመልከት ትችላላችሁ። ያልገባችሁ ነገር ካለ ኮሜንት ላይ መጻፋችሁን አትርሱ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁንም አትርሱ። ከዚህ በፊት ብያችሁ አላውቅም አይኖ፣ ግን በአሁኑ ያው ትንሽ ሰፖርት እንድታደርጉኝና ሌሎች እኔም ያው የተማማርን ስለሆነ የምንሄደው እኔም እንዳስተካክላቸው ፈልጓቸው ነገሮች ካሉ ፒን አድርጉልኝ። መልካም የትሬዲንግ ሳምንት ይሁንላችሁ እና የማንቸስተር ደጋፊዎችን የቶተንሃም ደጋፊዎችን ደግሞ ይቅናችሁ ማለት ፈልጋለሁ። ፒስ አውት።